ክርስቶስ ትንሣኤ እሙታን በአብይ ኃይል ወስልጣን አስሮ ለሰይጣን እግዚኦ ለአዳም ሰላም እማይ እዜሰ ኮነ ፍስሐ ወሰላም። እንኳን አደረሳችሁ የኔ ውድ ቤተሰቦች፣ ውድ ኦርቶዶክሳውያን እንኳን አደረሳችሁ ልል ወዳለሁኝ። ቤተሰቦቼ ሰላም፣ ውድና የተከበራችሁ የማርቲና የጌች ዩቲዩብ ቻናል ተከታታዮች በሙሉ እንደምን አላችሁ? እንደምን አደራችሁ? እንደምን እስከ ሰዓት አደረሳችሁ አደረሰን። ውድና የተከበራችሁ የቻናላችን ቤተሰቦች በሀገርም በሀገር ውጭም እንደየሰዓት አቆጣጠራችሁ ሰላምታዬ ድረሳችሁ እያልኩኝ ፈቅዳችሁና ወዳችሁ ሀሳብ አስተያየት ሰፖርት ስለምታደርጉን ስለ ሁሉ ነገር አመሰግናለሁ በእውነት እያልኩኝ ዛሬ ይህን ቪዲዮ ለመስራት ተገድጃለሁኝ ማለት ነው። በእውነቱ እግዚአብሔር ያክብርልኝ። እንግዲህ ያው ትንሽ ሰንበት አልኩኝ ቪዲዮ ከሰራሁኝ ትንሽ አሞኝም ነበረ። ከዛም በስተጀርባ ደግሞ ሸበካም አልነበረኝም። ሸበካ ሰዎች ቤት ቀይረው እስካሁን ሸበካው አልተስተካከለም ማለት ነው። በዳታ ነው አሁን ራሱ ሸበካ አልተስተካከለም፣ ገና እየሰራሁላችሁ ያለሁት። ያው ግን ላመሰግናችሁ እንዲሁም ደግሞ ትንሣኤን በተመለከተ እንዲሁም ባስመለከተ ማለት መስራትም አለብኝ ዛሬ ብቅ ማለት አለብኝ ብዬ ዛሬ አስደምሚያችሁ እያለሁኝ ማለት ነው። ላይቭም ላይ ገብቼ ነበር፣ እግዚአብሔር ይመስገን። እና ቤተሰቦቼ የምንላችሁ ፈልጌ ነው። ለእናንተ ቃል የለኝም በእውነት። እኔ እዚህ ዩቱብ ላይ ካወቅኳችሁ እህት ወንድሞቼ ብዙ ናችሁና ከጎን የሆናችሁ ሞኔታይዝ እስከመሆን ድረስ ሰዓት አብራችሁኝ በብዙ ነገር እየደገፋችሁኝ ብዙ እህቶች ያላችሁ፣ ለእናንተም ትልቅ ምስጋና አለኝ። ከዛ በተረፈ ደግሞ አንድ ቀን እንኳን ሳልገባ ብቀር አንድ ቀን እንኳን ብዙ ቀን አሁን ትንሽ አንድ 2 ሳምንት ምናምን ቆይቻለሁኝ ሳልገባ ማለት ነው። ግን ጥያቄያችሁ ይለያል በእውነት ማለት ነው። እና እዚህ ጋር ስማችሁን ያልዘረዘርኳችሁ ራሱ እንኳን ባትኖሩ ሁላችሁንም ነው እማመሰግናችሁ። እነኛም በውስጥ የሚያወሩኝን ስንቶቻችሁ ናችሁ እየጠየቃችሁ አንዱ ቤት ስታዩኝ ማርታ እንዴት ነሽ? በቃ ውይ ቃል የለኝም በእውነት። አንድን ሰው ልታውቁት የምትችሉት በደህንነታችሁ ምናምን ሳይሆን ትንሽ የሆነ ነገር ሲገጥማችሁ ነው። ያን ሰው ምን ያክል ከኔ ጋር ቀረቤት አለው ብላችሁ ልገመግሙት የምችሉት ማለት ነው። እና በእውነት ለእናንተ ቃል ሁሉ የለኝም። እግዚአብሔር ባላችሁበት ይጠብቃችሁ፣ እግዚአብሔር ያክብርልኝ። እመብርሃን በያላችሁበት በዘረፋፋ ቀሚሷ ጥላ ከለላ ትሆናችሁ ልል እወዳለሁኝ። እነ ፋንትዬ፣ ባርኮት፣ ቲጂኮ፣ እነ ሙሰላም፣ እነ ሰብሊ ብቻ ብዙ እነ ሪታ እዚህ ላይ ብቻ ያልጠቀስኳችሁ ብዙ ናችሁና እነሱን በመጠየቅ ራሱ በሚደውሉልኝ ሰዓት እነሱ ይነግሩኛል። በውስጥም ያው እየጻፋችሁልኝም ስለሆነ በእውነት በጣም ነው የማመሰግነው። ክፉ አይንካችሁ። በስደት ላይ በተለይ አይመመን፣ አንታመም፣ ምንም አንሆን። ስደት ላይ ትንሽ ይከብዳል። ህመም ሆነ ማንኛው ሁሉ ነገር የሚያምረው ከቤተሰብ ጋር ነው እና እዚህ ደግሞ ያው እኛ ከቤተሰብ ብንርቅም ግን እናታችን ቅድስት ድንግል ማርያም ከተወዳጁ ልጇ ጋር ከኛ ጋር ናትና እግዚአብሔር ይመስገን። እማምላክ ታለይ ደግሞ ምኑንም ሁሉንም አንፈራም። እሷን አምኖ ያፈረ የለምና እና በዝርፋፋ ቀሚሷ እሷ ጥላ ከለላ ትሆነን በያለንበት ልል ወዳለሁኝ። እንግዲህ ያው ማዕድም አለ። ጤፍ ከጎጃም ተልኮልኝ ነው። ያው እንግዲህ እናንተ ጋር ጤፍ የለም ወይ አትሉኝ መቼም፣ ሸዋ ላይ አለ። ግን ያው ታውቁታላችሁ የጎጃም ይለያል እና እግዚአብሔር ይመስገን። ተማዕዱም ተጋሩ ተፈደሉልኝ ብያለሁኝ። አብረን ያው በመዳም ቤት በዓሉን በዓል እያደረግነው እንገኛለን። ግን አብራችሁኝ ብንቋደስ አብረን ብንበላ በጣም ደስ ይለኛል። ያው ግን ማዕዱን ይዤ ደስ ብሎኝ ላመሰግናችሁ ቀርብ ያለሁኝ ማለት ነው። እና ዛሬ ያው የምስጋናና የደስ ነው፣ በዓልም ነው። እግዚአብሔር ይመስገን ለዚህ ላደረሰን። ብዙዎች ጭንቀን ለማየት ግን
ያላዩ አሉና እኛ ግን ዛሬን እንድናይ አምላካችን ልዑል እግዚአብሔር ፈቅዶልናልና ለነሱም ነፍሳቸውን በአብርሃም በይስሐቅ በያዕቆብ አጠገብ ያሳረፍልን። እኛም ደግሞ መልካም ስራ ጥሩ ነገር ሰርተን ለማለፍ ያብቃን ልል እወዳለሁኝ። አመሰግናለሁኝ ማለት ነው። ትንሣኤከ ለእለ አበነ ትንሣኤከ ለእለ አበነ ብርሃነ ከፈኖ ልቤነ ብርሃነ ከፈኖ ልቤነ ትንሣኤክን ለምናምን ለኛ ትንሣኤክን ለምናምን ለኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ። አሚን። ተመስገን እግዚአብሔር ይመስገን። እውነት ለመናገር የትንሣኤው መዝሙር 6 ሰዓት ላይ የሚዘመረው ጧፍ ተበርቶ ምናምን ነገር ማን ነው እንደኔ የናፈቀው? እኔ እውነት ለመናገር ያደግኩትን በቤተ መቅደሱ ነው። እግዚአብሔር ይመስገን ምንም ነገር ዓለማዊ ነገር አያሸንፈኝም ነበረ። ግን ያው ስደት ግን ከባድ ነው። ግን እግዚአብሔር ይመስገን አሁንም ዳግምም አመሰግነዋለሁ። ያላፈራንም ጥሩ ያማረ ፍሬ ለቤተሰቡም ለሀገሩም የሚጠቅም ልጅ ይስጣን እና እንድናመሰግነው ዳግምም ያብቃን አምላካችን ልዑል እግዚአብሔር። እንግዲህ ቤተሰቦቼ ትንሽ ወሬም ካበዛሁባችሁ ይቅርታ እላለሁኝ። እዚህ ጋር ደግሞ የምታዩት ለየት ያለ ነገር ለየት የሚያደርገው ውድ ባለቤቴ እሱንም ላመሰግን እወዳለሁኝ። የኔ ተጨናቂ የኔ ሀሳቢ እውነት ማለት ቃል የለኝም። ማለት እንግዲህ ታውቁታላችሁ በቤት ውስጥ ብዙ ነገር ነው እና ሲያመኝ ሲደክመኝ የኔ ምንም ስለውም ከጎኔ ነው። እግዚአብሔር ባለህበት ማምላክ መብርሃን ናት የተጠብቅልኝ። ምግብ አልሰራችም ብሎ ይሄንን አዞ ቴካዊ አድርጎ አድርሶልኛል። ያው መርቁልኝ እናንተ ማለት ነው።